አንዳንድ ድምጾች ታሪክ ይናገራሉ። ዛሬ የምናወራው ሰው በድምጹ በሙዚቃ የትውልድ ድምጽ ስለሆነው ቴዲ አፍሮ ይሆናል። ዛሬ የዚህን ታላቅ አርቲስት የኑሮ ዘይቤውን ከመጀመሪያ እስከ መጨረሻ በደንብ አሳያቸዋለሁ። ቴዲ አፍሮ በ1976 ዓመተ ምህረት በአዲስ አበባ ተወለደ። ስሙ ወይም የትውልድ ስሙ ቴዎድሮስ ካሳሁን ይባላል። አባቱ ካሳሁን ግርማሙ በጣም ታዋቂ መድረክ መሪ እንደነበሩ ይነገራል። ከሕፃንነቱ ጀምሮ ሙዚቃን ይወድ እንደነበረ፣ ባህላዊ ዜማዎችን፣ መንፈሳዊ ዝማሬና በኢትዮጵያ ታሪክ በሕይወቱ ውስጥ ጠንካራ ስፍራ እንደነበራቸውም የእርሱ የቅርብ ሰዎች ይናገራሉ። ሕፃንነቱ ቀላል አልነበረም። ነገር ግን እነዚህ ነገሮች መንፈሱን አልሰበሩትም። እንዲሁም በተቃራኒው ለሙዚቃ ያለውን ፍቅር ነው ያጠናከሩለት። ቴዲ ወደ ሙዚቃ ከመግባቱ በፊት ግጥም ይጽፍ ነበረ። በተለይ በወጣትነቱ በጣም አሪፍ ግጥሞችን ይጽፍ እንደነበረ ይነገራል። ግጥሞቹ ታሪክ፣ ፖለቲካና ፍቅር ላይ ያተኮሩ ነበሩ። እና ግጥም ለራሴ ነበር ማዘጋጀው። በኋላ እንዳጋጣሚ ለመጀመሪያ ጊዜ ለዳዊት መለሰ ሂልተን ሆቴል በሌላ ስራ ላይ ተገናኝተን እንዳጋጣሚ ስራ ልኝ ሲለኝ ካዘጋጀሁት ላይ አንዱን ሰጠሁት። ከዛ እንግዲህ ላፎንቴኖች ደግሞ እንደዚሁ ጠየቁኝ፣ ሰጠኋቸው። ከዛ ዜማና ግጥም ደራሲ የሚለው እየቀደመ መጣ። አሁን እንግዲህ ቴዲ አፍሮ ስለ ሙዚቃ ሲናገር እኔ ዘፈን መዝናናት ብቻ አልፈልግም፣ ብዙ መልእክት ማስተላለፍ እፈልጋለሁ። ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ ታሪክ እንደዚሁም ስለ ሰላም ጥሪ በሙዚቃዎች ውስጥ ማስተላለፍ እፈልጋለሁ ይላል። ያው እንግዲህ አንድ የጥበብ ሰው ወይ ደግሞ የአርት ሰው ወደ ሙዚቃው ዓለም ሲገባ መጀመሪያ ይፈጠራል ለዛ ነገር እና አንዳንዴ ወይ ለዛ ነገር አትታደልና አለመንገድ ትሄድ ይሆናል። ግን እንዳጋጣሚ እኔ እነ ጥላሁን ገሰሰ ድሮ በሚዘፍኑ ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር ቀን ቤት ውስጥ። በኋላ እንግዲህ እያደረ በትምህርት ቤት እና በሌላ ቦታ እየዳበረ አሁን እንግዲህ ሙሉ ለሙሉ ገብቼበት ሙዚቃን ከጀመረበት ጊዜ ጀምሮ እስካሁን ድረስ 6 አልበሞች አሉት። የመጀመሪያ አልበሙ አቦጊዳ ነው። አቦጊዳ ላይ ልጅነት አላት። አቦጊዳ፣ ለማልማሽ፣ ኃይሌ፣ ባይገርምሽ፣ ሔዋን እንደዋዛ፣ ኃይለሥላሴና ሌሎችም ትራኮች የተካተቱበት ነበረ። በብዙ ሂደቶች ውስጥ አልፍ ያለው አቦጊዳ የመጀመሪያ እንደመሆኑ ማንም ሰው ልጅነቱን የሚያይበትን ነገር ይወዳል። ምክንያቱም የማንም ሰው ልጅነት ያለው የኋላው ከሌለ የለም የፊቱ ስለሆነ የተለየ ስሜት ነው ያለኝ እና በጥሩ ትስታ ነው ማየው። ደስ እያለኝ ነው ማስበው። እነዚህ ትራኮች ከወጡ በኋላ ሻለቃ አትሌት ኃይሌ ገብረስላሴና ቴዲ አፍሮን በአንድ መድረክ ላይ አገናኝተዋቸው ነበረ። በጣም አስቂኝ ነበር የሰጡት ኢንተርቪው። ኃይሌ ይች ሰማናት ነበር ያለው። እንደው ይሄ ኃይሌ የሚለውን ዜማና ግጥም እንዴት ልታስበውና እንዴት ልትዘፍነው ቻልክ? ኃይሌ ገብረስላሴ ለሀገራችን በጣም ኩራት የሆነ በጣም ትልቅ ሰው ነው። ይህን ደግሞ ሁሉም ኢትዮጵያዊ የኮራበት ነው። ሁሉም ዘፍኖ ጨርሶታል። እኔ ደግሞ በሙያዬ አንዴ ልስፈን ብዬ ነው እንጂ ሁሉም ስለሱ ይዘፍናልና እኔ አንዴ ነው የዘፈንኩት። ለዚህ ነው የተነሳሳሁት። አመሰግናለሁ። እና አንቺን ዘፈንሻው በጣም አመሰግናለሁ። እና በኋላ ያው እንግዲህ ዘፈኑ ተለቀቀ። አይታችሁት እንደሆነ ብዙ ከዘፈኑ በኋላ ብዙ ወሬ ተወራ በቴድሮስ ላይ። ግማሹ 50 ሺህ ብር ሰጠው፣ 30 ሺህ ብር። በኋላ አንድ ጋዜጣ ላይ ነው ይሄን ያህል ሰጥተዋል፣ 30 ሺህ ነው ሰጥተዋል እንዴ ለማለት ቴድሮስ እኔ እንኳን 30 ሺህ 30 ሳንቲምም አልሰጠሁት። እንግዲህ ወደፊት እርግጠኛ ነኝ ልክ እንደኛ እንደ አትሌቶቹ በዓለም ላይ ዘፈኑ እንደሚወጣለት ባለሙሉ ተስፋ ነኝ እንዳጀማመሩ። ሁለተኛው አልበሙ ያሰራል ነው። በዚህኛው አልበም ውስጥ የተካተቱ ትራኮችን ስናያቸው እነ ሌቦ፣ ወዘንድሮ፣ ቀዘብዬ፣
ጽጌረዳ እና ሌሎችም የተካተቱበት አሪፍ አልበም ነበረ። የኛው አልበም ከወጣ በኋላ ቴዲ ለተወሰነ ሰዓት ለተወሰነ ወራት ታስሮ እንደነበረ ሁሉም ሰው ያውቃል። ባሰራው ስራ ቢሆንም ለተወሰነ ጊዜ ያክል በእስር ቤት ቆይቶ ነበረ። ከዛ በኋላ ቴዲ ያወጣው አልበም ጥቁር ሰው ነበረ። ሁሉም ሰው በጣም በፍቅር የተሰማለት ሙዚቃ ነበረ። ኢትዮጵያውያን ከጠላት ወይም ከጣሊያን ወረራ ነፃ ለማውጣት ራሳቸውን ያደረጉት ትግል እንደሚታወቀው ሁሉ መላውን የአፍሪካ ጥቁሮች ካሉበት የባርነት ቀንበር ነፃ እንዲወጡ ምክንያት የሆናቸው ሰበብ ነው። አልፎ ተርፎም በመላው ዓለም በጭቆና የነበሩ በቀለም ልዩነት የተጨቆሩ ወይም በተገዥነት የተመደቡ ሰዎችን ራሳቸውን የመሆንና ከዛ ነገር ነፃ ለመውጣት አቅም የሆናቸው ድል ነበር የአድዋ ድል። እንደሚታወቀው ሃርለም የነበሩ የተለያዩ ጥቁሮች፣ ኒውዮርክ የነበሩት የተለያየ ቦታ የነበሩት ሰዎች ለነፃነት ያነሳሳ አንዳንዴ ጥቁር ሆነን መገዛትን ስለማናውቅ የመገዛትን ነገር አባቶቻችን አቁመውት ስለነበረ መገዛት ያለውን ጉዳት አልፎ ተርፎ ሰው አይደላችሁም እስከሚባሉ ድረስ ሞራላቸው በጣም የተደቃነቀበት ጊዜ ስለነበረ ጥቁርም ለካ ንጉስ አለው፣ ጥቁርም ለካ ለመሸነፍ ብቻ የተፈጠረ ሳይሆን አሸናፊነትም ታጥቆ የተፈጠረ ነው። ሰው መንፈሱ እንጂ ቀለሙ ወይም የሰውነቱ ቅርጽ ማንነቱን እንደማይወስን በብዛት የተገነዘቡበት ብዙዎች ከነበሩበት ጨለማ ራሳቸውን ነፃ እንዲያወጡ ምክንያት የሆነ ድል ስለሆነ ይህንን ድል ኢትዮጵያዊ አርጎ ብቻ መገደብ በራሱ ተገቢ ሆኖ ስለማይታየኝ አፄ ምኒልክ የኢትዮጵያን ሕዝብ አስተባብረው ያደረጉት ድል ወይም ኢትዮጵያኖች ያሳዩት የአርበኝነት ተጋድሎ እና ጀግንነት ለመላው አልገዛም አልጨቆንም ለሚሉ ወገኖች በቀለም እንግዲህ ብዙ ጊዜ መገዛት ሲባል ከቀለም ጋር የተያያዘ አይደለም። እርስ በርስ ነጮችም ተገዛዝተው ብዙ አልፈዋል እና የነፃነትን ትልቅ ምሳሌ የሰጠ በተለይ ደግሞ ለመላው የአፍሪካ ሀገሮች ባንዲራቸውን ከኛ ባንዲራ ጋር አመሳስለው እስከሚሰሩ ድረስ አልፎ ተርፎ ነፃ ለመውጣት የምንችል ጠንካሮች ለካ የሚል አሳሰብ እንዲያድርባቸው ትልቅ መነሳሳት የፈጠረ ስለነበረ ኢትዮጵያዊ ድል ብቻ አርጎ መገደቡ የነዛን ሁሉ ሰዎች ሀቅና እውነት መገደብ ነው። ስለዚህ የአፄ ምኒልክ ድል ወይም የኢትዮጵያውያን ጠላትን የማሸነፍ ድል ለመላው ዓለም ላይ ላሉ የተጨቋኝ ሰዎች ነፃነትን ያወጀ አቅማቸውን ያስተዋወቀ በተለይ ደግሞ በጥቁርነታቸው የተረገጡ ሰዎችን ጥቁርነት ተገዥነት አይደለም፣ አልፎ ተርፎም ራስን ማወቅ አቅሙን ሲያገኝ እንደውም ጥቁር ከተገዥነት በላይ የሆነ ራሱን የቻለ ገዢ መንፈስ እንደሆነ ያወቁበት ትልቅ የታሪክ አጋጣሚ ነው። በዚህ ምክንያት ነው ጥቁር ሰው ብዬ ለመሰየም የተነሳ። የቴዲ ሙዚቃዎች ከመስማት ውጪ ግጥሞችን አንድ በአንድ መርዳት በጣም አስቸጋሪ ነው። በጣም የቅኔ ሰው መሆን ያስፈልጋል። ግጥም በደንብ የሚያውቅ ሰው መሆን ያስፈልጋል። ጥቁር ሰው በሚለው አልበም ውስጥ ራሱ ጥቁር ሰው ስለ ፍቅር፣ ደስ የሚል ስቃይ፣ ባሻው፣ ህልም አይደገም፣ ጸባይ ሰናይ እና ፍየርና ሌሎችም ትራኮች እየተካተቱበት ነበረ። ጸባይ ሰናይን እየዘፈነው ለባለቤቱ እንደሆነ ሲናገርም ተሰምቷል። ድንቁርና ተምረሃል፣ ቄስ ትምህርት ተምረሃል። ይሄን ነገር እንዴት ነው በምን አመጣኸው? በምን አገኘኸው? ይሄን ነገር እቺን ነው መጠየቅ። እሺ ድቁና በመማር ቢሆን ኖሮ እንግዲህ ብዙ ዲያቆኖች ቀድመው ሊዘፍኑት ነበረ። በሱ አይደለም። ይሄ እንግዲህ አርት ነው። ብዙ ጊዜ አዲስ ነገር ለማቅረብ ስትፈልግ ብዙ ነገሮች ታያለህና ከዛ ካለኝም ፍላጎት አዲስ ነገር የመፍጠርና ጥሩ ነገር ይዞ የመቅረብ ሀሳብ ስለነበረኝ በራሴ እንትን የሄድኩበት። አምስተኛው አልበሙ ኢትዮጵያ የተሰኘ ነው። በዚህኛው አልበም ውስጥ
ከሌሎቹ በተለየ መልኩ ሀገርኛ ሙዚቃዎች ላይ በጣም ያተኮረበት ነበረ። በተለይ ከመጀመሪያው ጀምረን ስናያቸው የመጀመሪያዎቹ አልበሞች ሞር ወደ ፍቅር ያዘነበሉ ነበሩ። ነገር ግን ቀስ በቀስ እድሜው እየበሰለ ሲሄድ ሙዚቃዎቹ ወደ ታሪክ፣ ወደ ሀገር ያዘነበሉ ሆነዋል። በዚህኛው አልበም ውስጥም ኢትዮጵያ፣ ሰንበሬ፣ ማር እስከ ጧፍ፣ መማጸኔ፣ ታሞልሻና እነሱ ብቻ አይደሉም። ማራኪ፣ አሜን፣ አደይ፣ ናትባሮ፣ ኦላኒዞ በዚህኛው ወይም በአምስተኛው አልበም ውስጥ የተካተቱ ትራኮች ናቸው። ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ አመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘር መደራጀት ባለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው። ኮፒ እንደተሸጠ ግን አላውቅም። ይህን መመለስ የሚችሉት አሳታሚዎቹ ናቸው። ነገር ግን ያልተለመደ እንደነበር ሁኔታው ሁሉም ሰው የሚያዩ ይመስለኛል። መጀመሪያ ወደ 600 ምናምን ሺህ ኮፒ ታትሞ እንደነበር አውቃለሁ። ከዛ በኋላ ስላለ ሁኔታ ማለት ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነጻነት የመኖር ምልክት ነው። ለብዙዎችም በነጻነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምንጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኝ። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ አመታት ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ወይነት የብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ስለዚህ ይህን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። እኔ የዚህ ትውልድ አካል እንደመሆኔ መጠን ያን ተግባር ለመፈጸም ነው የሞከርኩት። አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመነ መሳፍንት የሚባለው ኢትዮጵያ በጎሳ መሪዎችና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥም በገጠመው ብዙ የመረዳት ችግር ባክኖ የወደቀ ትልቅ ጀግና ነው። ከምን ጊዜውም በላይ እሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ምክንያቱም አስተሳሰባችን አገር ማከል አለበት። ምክንያቱም አንድ ሀገር ነው የተወለድነው፣ አንድ ሀገር ነው የምንኖረው። ይሄን ለማስመልከት ነው በዚህ ዙሪያ ያደረኩት። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ ቴዲ ዝና ቢኖረውም በጣም ቀላል ኑሮን የሚመርጥ
ኑሮ ከሚዲያ በጣም የራቀ ስለ ሰዎች ሁሉም ሰው የሱን ህይወት ማወቅ የሚናፍቁት አይነት ህይወት ነው የሚኖረው። ራሱን በጣም ከሚዲያ የደበቀ ሰው ነው። ብዙ ጊዜ ጠዋት ተነስቶ ጊዜውን በንባብና በግጥም መጽሐፍ ይጀምራል። የታሪክና መንፈሳዊ መጽሐፍትን እንደሚወድም ባለቤቱ ትናገራለች። ጠዋት እንደዚህም ካሳለፈ በኋላ ቀን ሙዚቃ ይሰራል። ብዙ ጊዜ ዝም ብሎ ማሰብን ይመርጣል። ህዝብን የሚመለከቱ ሀገርን የሚመለከቱ አንዳንድ ጉዳዮችን ይከታተላል። በዚህ መልኩ ቀኑ ካለፈ በኋላ ማታ ላይ ቀን ስለሰራቸው ሙዚቃዎች ከራሱ ጋር ይከራከራል። ሀገርን በሚመለከቱ ዘፈኖች ያስባል። ቴዲ ሁላችንም እንደምናውቀው ከመገናኛ ብዙሃን የራቀ ሰው ነው። ዝምታን የሚወድ ስራው ላይ ብቻ የሚያተኩር አይነት ሰው ነው። እሱ ብቻ አይደለም፣ ቴዲ ዘፈን ሲጽፍ ቃሎችን በጣም በክብደት ይመርጣል። ዘፈን መዝናናት ብቻ አይደለም፣ መልእክት ነው፣ ጥያቄ ነው፣ ጥሪ ነው። እርሱ ሙዚቃ እንደ መሳሪያ ይጠቀማታል። ሁላችንም እንደምናውቀው የቴዲ ሙዚቃዎች መረዳት፣ ማወቅ፣ መተንተን እጅግ አስቸጋሪ እንደ አንድ ስራ የሚቆጠር አስቸጋሪ ናቸው። እስካሁን ድረስ ብዙዎቹ ሙዚቃዎች ዝም ብለን እንሰማቸዋለን እንጂ በፍጹም መልእክታቸው የማይገባን ረቂቅ ጥልቅ የሆኑ ናቸው። ለዚህ ደግሞ የጠቀመው ቴዲ በጣም የተረጋጋ ጸጥ ባለት የሚጽፍ መሆኑ ነው ይባላል። ቴዲ ዝናን አይከተልም፣ ዝምታን ይመርጣል። እንዳልኳችሁ ጠዋትን በንባብ ቀን በሙዚቃ ማታን ደግሞ በሐሳብ ያሳልፋል። ህይወቱ ቀላል፣ መልእክቱ ግን ከባድ የሆነ ይባላል እሱ የሚሰራቸው ሙዚቃዎች። ትውልዱ በቴዲ አፍሮ ዘፈን አድጓል። እርሱ መምህር ነው፣ በመዝሙር በሙዚቃ የሚያስተምር። ቴዲ አንድ ሙዚቃ ሲሰራ ዘፈን ብቻ አይደለም የሚሰራው፣ እሱ ታሪክ ይሰራል። እርሱ በሁላችንም ውስጥ ድምፁ ይቀራል። በአዲስ አበባ ተወልዶ በትንሽነቱ ሙዚቃን ከታሪክና ከህዝብ ጋር ያጣመረ ዘፈኖቹ ኢትዮጵያዊነትን፣ አንድነትን የሚናገሩ ታላቅ ሰው ነው። ብዙ ጊዜ ራሱንም ቤተሰቡንም ከዝና ይጠብቃል። ስለ ልጆቹም ስለ ቤተሰቦቹም ሲናገር አይሰማም። አንዳንዴ ካልሆነ በስተቀር የእሱን ኢንተርቪው መስማት ማግኘት በጣም ይናፍቃል። ይህ ድምፃዊ ቴዲ አፍሮ በአዲስ አበባ በጣም ቅንጡ ቤት እንዳለ ይነገራል። በአያት አካባቢ እንደዚሁም በጣም ውድ የሚባሉ መኪናዎች እንደ ሬንጅ ሮቨር፣ ማርሴዲስ እንደዚሁም ሌሎች ሌክዠሪ መኪናዎች እንዳሉ ተጠቆማሉ። ቤቱም በጣም ቅንጡ ውብና ማንም ሰው ቢኖረው ብሎ የሚመኘው ህይወት ይኖራል። ባለቤቱ አርቲስት አምለሰት ሙጬ ትባላለች። እንደውም እርሷ ብዙ ጊዜ የሷ ህይወት ብዙ ጊዜ በሚዲያ ግልጽ ነው። በተለይ አሁን ፖድካስትም ስለምትሰራ እሷን በሚዲያ ማየት ብርቅ አይደለም። ቴዲና አምለሰት 4 ልጆች አላቸው፣ 2 ወንድና 2 ሴት።